አራተኛ ሳምንት ነው። ቁጥር 12 ላይ ያለ ነው። አለቆች የሚለው መዋቅር ላይ ነን አይደል? ባለፈው ሳምንት ላይ አለቆች የሚለውን ተናግሬያለሁ። አርኮን የሚል ቃል አይደል? በአንድ ቦታ ለብዙ ዘመን በመኖሩ ምክንያት የዛ አካባቢ አገዢ የሆነ የዛ አካባቢ አለቃ የሆነ የሚል ትርጉም ነው ያለው የሚል። ከዛ በኋላ ደግሞ ሁለተኛው ምንድነው የሚለው? ስልጣናት ከዛ ከዚህ ከጨለማ ዓለም ገዢዎችና በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው። ስለዚህ አራት መዋቅር ነው ጳውሎስ የሚያስቀምጠው። የመጀመሪያውን ተናግሬያለሁ። የመጨረሻውን ዛሬ እናገርና ቁጥር 13 እናገራለሁ። መሃል ላይ ያለውን ሁለቱን እናንተ እንድታነቡት እተዋለሁ። ስልጣናትና ገዢዎች የሚለውን አንብቡ። እንደው በአዲሱ ካሪኩለም እኮ አስተማሪ 25% ይሰራል፣ ተማሪ 75 ነው የሚሰራው አሉ። እና ሁኑ እንደዛ። የእግዚአብሔር ቁጣ በላዩ ላይ ነደደ። ስለዚህ እግዚአብሔር ቀሰፈው፣ እርሱም በእግዚአብሔር ታቦት አጠገብ እዚያው ሞተ። የእግዚአብሔር ቁጣ ኦዛን ስለሰበረው ዳዊት ተከፋ አዘነም። ያም ቦታ እስከ ዛሬ ድረስ ፔሬዝ ኦዛ ተብሎ ይጠራል። ዳዊት በዚያ ቀን እግዚአብሔርን ስለፈራ የእግዚአብሔር ታቦት እንዴት ወደኔ ይመጣል አለ። ስለዚህ ዳዊት የእግዚአብሔርን ታቦት አብሮት እንዲሆን